ቅዱስ ይምርሃነ ክርስቶስ ወር በገባ በ19 ሳስቦ የሚውለው ንግስናን ከቅድስና አስተባብሮ የያዘ የቅዱስ ይምርሃነ ክርስቶስ ታሪክ። ይምርሃነ ክርስቶስ የቅድስና ማዕረግ ከተሰጣቸው ከዛጉዌ ሥርወ መንግስት ነገስታት አንዱ ነው። የነበረበት ክፍለ ዘመን ከ10ኛው መቶ ክፍለ ዘመን መጨረሻ እስከ 11ኛው መቶ ክፍለ ዘመን አጋማሽ ድረስ ነው። ይህ ማለት ከ939 እስከ 1036 ዓመተ ምህረት ሲሆን አባቱ ግርማ ስዩም ይባላል። በእግዚአብሔር ፍቃድ በተነገረ ትንቢት መሰረት ነሐሴ 19 ተጸንሶ ግንቦት 19 ተወለደ። የሰው ልጆችን በወንጌል ወደ ክርስቶስ መንግስት ይመራልና ስሙም ይምርሃነ ክርስቶስ ብለው አወጡለት። ቅዱስ ይምርሃነ ክርስቶስ ግንቦት 19 ቀን ሲወለድ ወደ ምስራቅ ዞሮ አምላኩን ያመሰገነ ሲሆን ቤቱ በብርሃን ተሞልቶ ታይቷል። አዋላጆቹ ሁሉ አስገርሟል። እርሱ ገና ሳይወለድ በፊት አጎቱ ጠንዲዮስ በንግስና ላይ ሳለ ካንተ በኋላ የሚነክሰው ይምርሃነ ክርስቶስ የሚባል ሰው ነው ተብሎ ሲነገረው እንዲህ የሚባል ሰው በቤተ መንግስት አለን በማለት ጠይቆ እንደነበረ ነብዩ ኤርምያስ ከእናቱ ማህፀን ጀምሮ የተመረጠ ሕፃን እንደሚወለድ ነግሮታል። በዚህ መሰረት 40 ዓመት የነገሰ ጠንዲዮስ ቀድሞ በትንቢት እንደተነገረው ይምርሃነ ክርስቶስ መወለዱን ሰማ። ልጁን ያመጡት ዘንድ አዘዘ። ንጉስ በውስጡ ያሰበውን ተንኮል ይምርሃነ ክርስቶስ እናት ስለገባት ስለተገለጸላት ልጇን ደበቀችው። በስውር የድቁና ማዕረግ ካሰጠችው በኋላ ልጁ እንዳይሞትባት ወደ ኢየሩሳሌም እንዲሸሽ ነገረችው። ከዚህም ለረጅም ጊዜ ከቆየ በኋላ በኢየሩሳሌም ሳለ ቅዱስ ሩፋኤል ከጠንዲዮስ በኋላ የምትነግሰው አንተ ነህ በማለት ከነገረው በኋላ በመንገዱ ሁሉ እየተራዳው ወደ ኢትዮጵያ ይዞት መጣ። በላስታ ወረዳ ዛሬ ሸጉላ ማርያም ከምትባል ቦታ ደርሶ ወንጌልን እያስተማረ ድውያንን እየፈወሰ ተቀመጠ። ለቅዱስ ይምርሃነ ክርስቶስ ቅዱስ መስቀልን ህብስትን ከሰማይ ወረደለት ነበር። ቅዱስ ይምርሃነ ክርስቶስ በትረ መንግስቱ ከያዘ በኋላ ሁሉም ሰው እንደ ወንጌል ቃል በአንድ ለአንድ ጋብቻ ተወስኖ እንዲኖር በግዛቱ ሁሉ አወጀ። እግዚአብሔር የሚያመሰግንበት መስራት አሰበና የተፈቀደለትን ቦታ እስከሚያገኝ ድረስ ዛዚያ በምትባል ልዩ በሆነች ስፍራ ድንኳን ተክሎ እንደ ሙሴ እግዚአብሔርን ማገልገል ጀመረ። ሰኔ 21 ቀን ቅድሶ ህዝቡን ከማቅረቡ በፊት ህብስቱን ጽዋውን እግዚአብሔር መልአክ ህዝቡን ከሚባረክበት ሰማያዊ መስቀል ጋር ከሰማይ አምጥቶ ሰጥቶታል። በዚህ አይነት ሁኔታ ህዝቡን ከሰማይ በወረደለት መስቀል እየባረከና ሰማያዊን ህብስት ጽዋ እያቆረበ ለ22 ዓመት በድንኳን ውስጥ ኖረ። ለቅዱስ ይምርሃነ ክርስቶስ ጌታችን ተገልጦ ቤተ መቅደስን በባህር ላይ እንዲሰራ የኔም ጌትነት የአንተም ቅድስና ህይወት የሚነገርበት የሥጋ የረፍት ቦታ የሚሆን መቅደስን ለምትሰራበት የሚሆን ሳር የማይፈልግ ሰፊ ዋሻ አለ። በዚያም ቤተ መቅደስን ስራ፣ እኔም በምትሰራበት ቤተ መቅደስ ካንተ ጋር ለዘላለም ቃል ኪዳን አቆማለሁ አለው። በምታንጸው ቤተ መቅደስ ውስጥም አቤቱ የይምርሃነ ክርስቶስ አምላክ ሆይ ስለ ወዳጅ ስለ ቅዱስ ይምርሃነ ክርስቶስ ብለህ ይቅር በለኝ እያሉ አባታችን ሆይ የሚለውን ጸሎት የሚጸልዩ ዕለቱን እንደተጠመቀ አድርገዋለሁ። ቁጥራቸው ከ5000 በላይ የሆኑ የሮምና የግብጽ ጳጳሳት የቅዱስ ይምርሃነ ክርስቶስ በረከትን ለመቀበል መጥተዋል። እግዚአብሔር ጌትነት የይምርሃነ ክርስቶስ የቅድስና ህይወት በዓለም ሁሉ መሰማት ጀመረ። የሮም ሰዎች ወደ እርሱ መጥተው በ55 ወደ መስቀሎቹ በስጦታ ገበሩለት። እግዚአብሔር በእርሱ ላይ የሚደረገውን ተአምር ቅድስናውን የሰሙ ቁጥራቸው 5740 የሚሆኑ የግብጽና የሮም ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት እንዲሁም መነኮሳት ቅዱስ ይምርሃነ ክርስቶስ የሚወርድለትን ሰማያዊ ህብስትና ሰማያዊ ጽዋ በእጁ ለመቀበል በመስቀሉ ለመባረክ መጡ። ቅዱስ ይምርሃነ ክርስቶስ ለመጡት 5740 ደጋግ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስትና ዲያቆናት እንዲሁም መነኮሳት ሁሉ ቀድሶ ሰማያዊ ሥጋ ወደሙ አቀበላቸው።
ቅድስት ይምርሃነ ክርስቶስ በ97 ዓመቱ ጥቅምት 19 በመዝሙረ ዳዊት በይባቤ መላእክት ነፍሱ ከስጋው ተለይታ ሰማያዊ ክብርን ተጎናጽፋለች። የጻድቁን አባታችን የቅዱስ ይምርሃነ ክርስቶስ በእኔ በኃጢአተኛው የሚገለጽ ባይሆን ለበረከት ይችን አልኩኝ። የቅዱስ ይምርሃነ ክርስቶስ በረከቱ ይደርብን፣ አሜን።